ሰላም ጤና ይስጥልኝ። ይህ የአራዳ ክፍለ ከተማ ወረዳ 5 ኮሚኒኬሽን ድምጽ ነው። ዛሬ በዋናነት እንግዲህ ይዘን የመጣነው ፕሮግራም ወረዳ 5 በዚህ ሳምንት እንዴት ሰነበተች የሚል ፕሮግራም ይዘን መጥተናል ማለት ነው። የአራዳ ክፍለ ከተማ ወረዳ 5 አርሶ አደር ከተማ ግብርና ጽሕፈት ቤት ቡድን መሪ የሆነችው ወይዘሮ አዲሴ ጌትነትን እንግዳ አድርገን ጋብዘናታል ማለት ነው። ቀጥታ ወደ ፕሮግራማችን እንገባለን ማለት ነው። ጤና ይስጥልኝ ወይዘሮ አዲሴ ጌትነት የልማት ትሩፋት ተጠቃሚ የሆኑ የማህበረሰብ ምን ያክል ናቸው የሚለውን ማወራና ባወራ ቢያብራሩልን። እሺ፣ አመሰግናለሁ። እኔ አዲሴ ጌትነት እባላለሁ። ከአራዳ ክፍለ ከተማ ወረዳ 5 አርሶ አደርና ከተማ ግብርና ልማት ጽሕፈት ቤት የከተማ ግብርና ልማት ቡድን መሪ ነኝ። እንግዲህ እንደሚታወቀው በአራዳ ክፍለ ከተማ ወረዳ 5 የልማት ትሩፋት 2015 ዓ.ም ከጀመረበት ጊዜ ጀምሮ በአጠቃላይ 2267 በእጽዋትና በእንስሳት ደግሞ 1187 የሚሆኑ የወረዳችን ነዋሪዎች በከተማ ግብርና ተጠቃሚ ሆነዋል። በአጠቃላይ 3454 የሚሆኑ ነዋሪዎች በዚህ ስራ ላይ ተሰማርተው ይገኛሉ። በሁለተኛው ጥያቄ የምንጠይቅሽ በየድልኩ የተሰራጩ ያሉ ዶሮዎች ምን ያክል ናቸው የሚለውና ዶሮዎቹስ በሕይወት መኖራቸው እሱን ቢያብራሩልን። አመሰግናለሁ። በድጋሚ በ2018 በጀት ዓመት ለነዋሪዎቻችን የተሰራጩ ዶሮዎች ብዛት ስናይ በእንስሳት በዶሮ እርባታ ማለት ነው ለ148 የሚሆኑ አባወራና አማወራዎች 5 ዶሮ በእያንዳንዳቸው እና ለ6 ቤተሰብ ኢንተርፕራይዞች የሚሆኑ 50 ዶሮዎችን የተሰራጨ ሲሆን ከነዚህም ውስጥ የተሰራጩ ዶሮዎች ምን ያክል በሕይወት አሉ የሚለውን በአጠቃላይ የወረዳችን የጽሕፈት ቤታችን ባለሙያዎች በመስክና በቢሮ ባሉ በስልክም ሆነ በሚመጡ ተጠቃሚዎች ወረዳው በየቀጠናና በየብሎኮች ደግሞ በመውረድ እነዚህ ዶሮዎች አሉ የሉም ምን ላይ ናቸው የሚለውን የሚያረጋግጡና የሞቱ ሊኖሩ ይችላሉ። እነዚህ ዶሮዎች ደግሞ የሞቱበትን ምክንያት ምንድነው የሚለውን የእንስሳት ጤና ባለሙያ ያረጋግጣል። በእድሜያቸው ምክንያት ነው ወይስ ክትባት ሳይጨርሱ ነው የሚለውን በመያዝ ከሚመለከተው አካል ጋር በቀጣይ እነዚህ ነገሮች በዚህ ልክ እንዳይመጡ ከሚመለከተው አካል ጋር በመሆን ከእድሜያቸውም ሆነ ከክትባት ጉድለት አንጻር ከሆነ የሚያረጋግጥና በቀጣይ ደግሞ የተሻለ ዶሮ ለማህበረሰቡ እንዲሰራጭ የሚደረግበት ያለው። መልካም፣ እናመሰግናለን። በድጋሚ ሆኑ ወይዘሮ አዲሴ የልማት ትሩፋት ጋር በተያያዘ የኑሮ ውድነትን ቀንሷል ብለው ያምናሉ? አዎ፣ የልማት ትሩፋት ለዜጎቻችን የኑሮ ውድነት ከመቀነስ አንጻር እጅግ ትልቅ አስተዋጽኦ አድርጓል። ከተጀመረበት 2015 ጀምሮ ነዋሪዎች ስለ ከተማ ግብርና ብዙም ኖሃው የሌላቸው ነዋሪዎች ነበሩ። ነገር ግን በተለያዩ መድረኮች ግንዛቤ ተፈጥሮ ነዋሪዎች በከተማ ግብርና ተጠቃሚ ሆነዋል። ራሳቸውም አልፎ ደግሞ በአካባቢ የሚገኙን ማህበረሰብ በመሸጥ አትክልትም ይሁን እንቁላል በመሸጥ ነዋሪዎች እንዲጠቀሙና ምናልባትም ይሄ ስራ ባይሰራ ነው ወይ የልማት ትሩፋት ባይሰራ ኑሮ በቀጣይ ጊዜ እንቁላል ዋጋ በዚህ ደረጃ አይኖርም ነበር ማለት ነው። ይሄ ስራ ባይሰራ ኑሮ እና ይሄ የልማት ትሩፋት መሰራቱ የኑሮ ውድነትን ለመቀነስ ትልቅ አስተዋጽኦ አድርጓል። መልካም። የዶሮ ስርጭት ምን ያክል ነው የማህበረሰቡ አቅም መሰረት ያደረገ ነው ብለው ያምናሉ? የህብረተሰቡን አቅም መሰረት ያደረገ ነው ብለን እናምናለን። ምክንያቱም ህብረተሰቡ አቅም ያላቸው በራሳቸው ይዞታና በራሳቸው ገንዘብ ገዝተው የማስገባት ስራ ይሰራሉ። አቅም ለሌላቸው ደግሞ ከመንግስትና ከባለሀብቶች ድጋፎችን በማሰባሰብ ዶሮዎች እየተገዙ ይሰጣሉ። እነዚህ ዶሮዎች ተገዝተው የሚሰጡት ማህበረሰብ ክፍሎች አቅም መግዛት ለማይችሉ ሴቶች እንዲሁም አካል ጉዳተኞችና ወጣቶች ስራ የሌላቸው ወጣቶችን ያማከለ ልየታዎች በማድረግ ስራዎች እየተሰሩና እየተሰራጩ ይገኛሉ ማለት ነው። በድጋሚ እናመሰግናለን ወይዘሮ አዲሴ። ዛሬ እንግዲህ የነበረን ፕሮግራም ይህን ይመስላል ማለት ነው። በዋናነት እንግዲህ የልማት ትሩፋት መኖሩና የዶሮዎችንም ህይወት መኖራቸውን ወርደን የምናይበት
ይሆናል ማለት ነው። ይህ የአራዳ ክፍለ ከተማ ወረዳ 5 ኮሚኒኬሽን የተሰራውንና አርሶ አደር ከተማ ግብርና ወርደን የምናይበት ይሆናል። እናመሰግናለን።